ትንቢተ ዘካርያስ ምዕራፍ 14 ከቁጥር 16 እስከ 18 ያለውን አነባለሁ። ከዚያም ኢየሩሳሌምን ከወጓት አሕዛብ ከሞት የተረፉት ሁሉ ለንጉሡ ለእግዚአብሔር ጸባኦት ለመስገድና የዳስን በዓል ለማክበር በየዓመቱ ይወጣሉ። የምድር ሕዝብ ሁሉ ለንጉሡ ለእግዚአብሔር ጸባኦት ሊሰግዱ ወደ ኢየሩሳሌም የማይወጡ ከሆነ ዝናብ አያገኙም። የግብፅም ሰዎች ወደዚያ ሳይወጡ ቢቀሩ ዝናብ አያገኙም። እግዚአብሔር ወጥተው የዳስ በዓልን በማያከብሩ አሕዛብ ላይ የሚያደርሰውን መቅሰፍት በእነርሱ ላይ ያመጣባቸዋል ይላል። ይሄ ትንቢተ ዘካርያስ ምዕራፍ 14 የሚናገረው ስለ 1000 ዓመት መንግሥት፣ ስለ እስራኤል መንግሥት ማለት ነው። መሲሁ መጥቶ መቀመጫውን በጽዮን በኢየሩሳሌም አድርጎ ዓለምን በሚገዛበት በ1000 ዓመቱ መንግሥት ጊዜ ስለሚሆነው ነገር ዘካርያስ የጻፈው ትንቢት ነው። ይሄ ዘካርያስ የጻፈው ትንቢት በመላው ዓለም ያሉ አሕዛቦች ወይንም ሕዝቦች ሁሉ የእስራኤልን አምላክ እግዚአብሔር ጸባኦትን ለማምለክ ለሱ ለመስገድ ወደ ኢየሩሳሌም በየዳስ በዓሉ ወይንም በየሱኮት በዓሉ ሕዝቦች ሁሉ እየመጡ እንዳልሰገዱ ከዚህ በፊት ያለ ታሪክ ይነግረናል። ማንኛውም የዓለም ሕዝብ ወደ እስራኤል እየመጣ ወደ ኢየሩሳሌም እየመጣ ለዳስ በዓል ለእግዚአብሔር የሰገደበት ምንም አይነት ዘመን ካለፈው ዘመናችን ውስጥ በታሪክ ተጽፎ አናገኝም። ስለዚህ ይሄ ትንቢት ወደፊት ሊፈጸም ያለ ገና የሚጠበቅ የተስፋ ቃል ያለው ማለት ነው። ይሄ ትንቢት መጽሐፍ የሚነግረን የዳስ በዓል በአይሁዶች ብቻ ሳይሆን በእስራኤላውያን ብቻ ሳይሆን በመላው ዓለም ያሉ ሕዝቦች ሁሉ ሊያከብሩት የሚገባ ገና ትንቢታዊ ተስፋ ያለው የእግዚአብሔር በዓል እንደሆነ ይሄ መጽሐፍ ይነግረናል።